ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች ያላችሁበት ሁሉ ሰላምና ጤና የተመኘን በሳቱ ጥንቅራችን በዛሬው ዕለት የተሰሙ አዳዲስ መረጃዎችን የምናጋራችሁ ይሆናል። የመንግስት ኮሚኒኬሽን አገልግሎት በወቅታዊ ጉዳይ ላይ መግለጫ ሰጥቷል። ቅዱስ ሲኖዶሱ መግለጫ ሰጥቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንግስት በሃይማኖት መካከል ጣልቃ አልገባም ገለልተኛ ነኝ የሚሉ ንግግሮችንና ሐሳቦችን ቢያራምድም መሬት ላይ ያለው እውነታ ግን ከዚህ ፍጹም ተቃራኒ ነው ስትል እየገለጸች ትገኛለች። ብፁዕ አቡነ ዮሴፍና ብፁዕ አቡነ ያዕቆብ በሻሸመኔ ቅዱስ ሚካኤል ቤተክርስቲያን በትናንትናው ዕለት በጸጥታ ኃይሎች በተወሰደው እርምጃ የተጎዱ ምዕመናንን ጎብኝተዋል። እጃችሁን ከቤተክርስቲያን ላይ አንሱ ሲሉ ከፖለቲከኞች እስከ አርቲስቶቻችን ተቃውሞ ተጠናክሮ የቀጠለ ሲሆን እነዚህንና ሌሎች ተጨማሪ መረጃዎችን እናጋራችኋለን። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ የጋበዝን ለሰዓቱ ወዳልነው መረጃ ተሸጋገርን። አንድ ሲኖዶስ፣ አንድ ፓትርያርክ፣ አንድ ቤተክርስቲያን እጃችሁን ከቤተክርስቲያን ላይ አንሱ ሲሉ ከፖለቲከኞች እስከ አርቲስቶቻችን ተቃውሞው ተጠናክሮ የቀጠለ ሲሆን አርቲስት አለማየሁ ታደሰና ማርታ ጌታቸው አንዲት ቅድስት ቤተክርስቲያን እግዚአብሔር አምላክ ኢትዮጵያ ሀገራችንን ሰላም ያድርግልን፣ ተዋህዶነታችንን ያጽናልን። አሜን። የመንግስት ኮሚኒኬሽን አገልግሎት በወቅታዊ ጉዳይ ላይ ከመንግስት ኮሚኒኬሽን የተሰጠ መግለጫ ከሰሞኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች መካከል የተፈጠረው መለያየት ሰላማዊ በሆነ መንገድ በውስጣዊ አሰራር መፈታት እንዳለበት መንግስት ያምናል። ሀገራዊ ተቋማት አንድነታቸውና ጥንካሬያቸውን ጠብቀው እንዲዘልቁ ከዚህ በፊትም ሆነ ችግሮች በተፈጠሩ ጊዜ ሁሉ መንግስት የሚጠበቅበትን ሲወጣ ቆይቷል። ይህንን ጥረቱን አሁንም አጠናክሮ ይቀጥላል። የተቋማቱን አንድነት የሚፈታተኑ ችግሮች ከውስጥ ሲነሱ በውይይትና በውስጣዊ አሰራር እንዲፈቱ ድጋፍ ሲያደርግ ነበር። በተጨባጭም ውጤት አምጥቷል። ከሰሞኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች መካከል የተፈጠረው መለያየት በሰላማዊ መንገድ በውይይትና በቤተክርስቲያኒቱ አሰራር መሰረት እንዲፈታ ሁሉም አካላት የሚጠበቅባቸውን ኃላፊነት መወጣት ይኖርባቸዋል። የሀገር ሽማግሌዎችና የሃይማኖት አባቶች ሁለቱን ወገኖች በማቀራረብ ችግሩ በሰከነ መንገድ እንዲፈታ ማድረግ አለባቸው። አማኞች ችግሩን ከማወሳሰብና ሌሎች አካላት መጠቀሚያ ከመሆን በመታቀብ ገንቢ ሚና ሊጫወቱ ይገባል። የጸጥታ አካላት የአካባቢውን ሕዝብና የእምነት ተቋማት ሰላምና ጸጥታ ማስከበር ግዴታቸው ነው። ግጭት የሚያባብሱ አካላትንም ስርዓት ማስያዝ አለባቸው። የሚዲያ አካላት ችግሩን የሚያባብሱ ነገሮችን ከማቅረብ መቆጠብ ይጠበቅባቸዋል። እንዲሁም መላው ሕዝብ ለችግሩ መፈታት የሚጠበቅ በትን እንዲያደርግ መንግስት ያሳስባል ሲል የመንግስት ኮሚኒኬሽን አገልግሎት መግለጫ ሰጥቷል። መንግስት ይሄን ቢልም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንግስት በሃይማኖት መካከል ጣልቃ አልገባም ገለልተኛ ነኝ የሚሉ ንግግሮችንና ሐሳቦችን ቢያራምድም መሬት ላይ ያለው እውነታ ግን ከዚህ ፍጹም ተቃራኒ መሆኑን እየገለጸች ትገኛለች። ቤተክርስቲያን ህገወጥ ናቸው ብላ ያወገዘቻቸው አካላት የመንግስት የጸጥታ አካላትን ሽፋን እያገኙ የቤተክርስቲያን ስርዓትን በከፍተኛ ሁኔታ እየተጣሰ መሆኑን ገልጻለች። ቅዱስ ሲኖዶስ በተለያዩ ክልሎችና የፌዴራል መንግስት በሚመራቸው ቦታዎች ውስጥ በሚገኙ የቤተክርስቲያኗ አህጉረ ስብከት የሆኑትን ስርዓተ አምልኮዋን የምትፈጽምባቸው በየመዋቅሩ የሚገኙ አስተዳደር ቢሮዎችን ከህግ አግባብ ውጪ የቤተክርስቲያኗ እምነት ተከታይ ያልሆኑ ግለሰቦችን በማካተት በመንግስት ልዩ ኃይል ድጋፍ በመውረርና በመስበር የህግ አግባብነት በሌላቸው እንዲሁም መብትና ጥቅም ሳይኖራቸው በማሸግ ቤተክርስቲያን ላይ ወረራ እየተፈጸመባት ይገኛል ብለዋል። በሻሸመኔ የጸጥታ ኃይሎች በወሰዱት እርምጃ የሰው ህይወት ጠፍቷል፣ ጉዳት ደርሷል። በጭሮ ልደታ ማርያም ቤተክርስቲያን የጸጥታ ኃይሎች አስለቃሽ ጭስ ወደ ምዕመናን መወርወራቸውና ተኩስ ከፍተው እንደነበር ቤተክርስቲያን ገልጻለች። ዛሬ በጭሮ ምዕመናን ከጠዋት ጀምሮ ቤተክርስቲያኗን ሲጠብቁ የነበረ ሲሆን የዞኑ የጸጥታ ኃይል በሁለታችሁ አንገባም በማለት ገለልተኛ ለመሆን ሞክሮ ውሏል። ነገር ግን ምሽት ላይ ከክልል የመጣ ትዕዛዝ ነው በሚል የክልሉ ልዩ ኃይልን ጨምሮ ተኩስ በመክፈት አስለቃሽ ጭስ ወደ ምዕመናን መወርወሩ ተገልጿል። ቤተክርስቲያኗ የመንግስት አካላት ህግ ሲጣስ የህግ አፍራሾች ተባባሪ ሆነው በመገኘታቸው እጅግ አሳፋሪና አንገት የሚያስደፋ ድርጊት ነው ብላለች። በተያያዘ መረጃም ቅዱስ ሲኖዶስ በነነዌ ጾም የሚከናወነውን ስርዓተ ጸሎት አስመልክቶ መግለጫ ሰጥቷል። በጾመ ነነዌ የሚከናወነውን ስርዓተ ጸሎት አስመልክቶ ቅዱስ ሲኖዶስ አሁን መግለጫ ሰጥቷል። በዚህም የምዕመናን ድርሻ ምን እንደሆነ ተገልጿል። ሁሉም ምዕመናንና ምዕመናት በጾመ ነነዌ በሶስቱም ቀናት ጥቁር ልብስ መልበስ፣ በጸሎት መርሃ ግብሩ ተገኝቶ ጸሎት መጸለይና የቅድስት ቤተክርስቲያንንና የአባቶችን መልእክት ሰምቶ መተግበር እንደ
እንደሚገባው ቅዱስ ሲኖዶስ ዛሬ በሰጠው መግለጫ አሳውቋል። የጸሎት መርሃ ግብሩም ጠዋት ኪዳንና ምህላ፣ ቅዳሴ፣ የሰርክ የአውደ ምህረት መርሃ ግብር እንዲሁም ማታ የቤተሰብ ጸሎት ናቸው። በመጨረሻም ምዕመናንና ለጸሎት ወደ ቤተክርስቲያን በሚሄዱበት ጊዜ ለጸሎት ከሚያስፈልጉ መጽሐፍት ውጪ ሌላ ምንም አይነት መፈክር ይዞ መምጣት የማይቻል መሆኑን አስረድተዋል። እጃችሁን ከቤተ ክርስቲያን ላይ አንሱ ሲሉም ከፖለቲከኞች እስከ አርቲስቶቻችን ተቃውሞው ተጠናክሮ የቀጠለ ሲሆን አርቲስት ቬሮኒካ አዳነ በሶሻል ሚዲያ ላይ ባጋራችው መልእክት ተደራጅታችሁ ስለዋሻችሁን የእናንተን ውሸት ለእኛ እውነት አይሆንም። በብሔር በማንነት በሀገር ስትመጡ ይሁዳችንን በሁዳችን ይዘን ዝም ብለን ስላለፍን በአንዲት ሃይማኖታችን መጣችሁ ንቀታችሁን አሳይታችሁናል። በሃይማኖታችን ደግሞ ድርድር አናቅም። እኔ በበኩሌ በኃጢአት ብዛት የሽሸዋትን አንዲት ቤተክርስቲያን ስላስታረቃችሁኝ በሃይማኖቴም እንድጠነክር ስላደረጋችሁኝ አመሰግናችኋለሁ። ዝናዬና ያለኝ ምንም ነገር ሁሉም ገደል ገብቶ የቤተክርስቲያንን ደውል በመጠባበቅ ላይ እንደምገኝ ሊገልጽላችሁና ከወትሮ የተለየ የደውል ድምጽ ከሰማችሁ ቤተክርስቲያን አደጋ ላይ ናት ማለት ስለሆነ ተነስተን ወደ ቤተክርስቲያን እንድንሄድ ጥሬን በማስተላለፍ ጭምር ነው። አንድ ሲኖዶስ፣ አንድ ፓትርያርክ፣ አንድ ቤተክርስቲያን እጃችሁን ከቤተክርስቲያን ላይ አንሱ ስትል አርቲስት ቬሮኒካ አዳነ መልእክቷን አጠቃላለች። ተወዳጁ አርቲስት ቴዎድሮስ ካሳሁን ወይም ቴዶ አፍሮ ባስተላለፈው መልእክቱ በቅድሚያ የአክብሮት ሰላምታን በማስቀደም ከሰሞኑ በጥንታዊቷ ቅድስት ቤተክርስቲያን ላይ ሲካሄድ የነበረው ማዋከብና ቅዱስ ሲኖዶሱን የመከፋፈል ስልጣናዊ ስራ በጥብቅ እያወገዝኩ በዛሬው ዕለት ቅዱስ ሲኖዶሱ ያሳለፈውን ውሳኔ ተከትሎ በተጠራው አዋጅ መላው ምዕመን ለሃይማኖትና ለማተቡ በተጠንቀቅ እንዲቆምና እስከ መጨረሻው የቅዱሳን አባቶቻችንን ድምጽ እንዲከተል በአጽንኦት ለማሳሰብ እወዳለሁ። ቅጥፈትና እብሪት ፍጻሜው ታላቅ ውድቀት ነው ሲል ቴዎድሮስ ካሳሁን ወይም ቴዶ አፍሮ መልእክቱን በፌስቡክ ግድግዳው ገጹ ላይ አስፍሯል። ብፁዕ አቡነ ዮሴፍና ብፁዕ አቡነ ያዕቆብ በሻሸመኔ ቅዱስ ሚካኤል ቤተክርስቲያን በትናንትናው ዕለት በጸጥታ ኃይሎች በተወሰደው እርምጃ የተጎዱ ምዕመናንን ጎብኝተዋል። የሻሸመኔ ኦርቶዶክሳውያን በቅዱስ ሲኖዶሱ ውሳኔ መሰረት የህገወጡን ቡድን ወደ ቅዱስ ቤተክርስቲያን አናስገባም በማለት ቅጥራቸውን ሲጠብቁ ቢውሉም ለህገወጡ ቡድን ከለላ የሰጠው የጸጥታ ኃይል በንጹሃን ላይ እርምጃ መውሰዱ ይታወቃል። በዚህም ሰማዕትነትን የተቀበሉ ምዕመናን እንዳሉ ሁሉ በርካቶች ከፍተኛና ቀላል ጉዳት ደርሶባቸው ወደ ሐዋሳ የተለያዩ ሆስፒታሎች ተወስደዋል። እስካሁን ባለ መረጃም በሐዋሳ ሪፈራል ሆስፒታል 6፣ በያኔት ሆስፒታል በአላንቲዮን ሆስፒታል 8 ምዕመናን ሕክምና እየተደረገላቸው ይገኛሉ። የሲዳማ ጌዲዮ፣ አማሮ፣ ቡርጂና ምዕራብ አርሲ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሴፍና ብፁዕ አቡነ ያዕቆብ የጆርጂያና አካባቢው ሀገረ ስብከት ሊቀ ጳጳስ እነዚህን ምዕመናን በሐዋሳ በመገኘት አጽናንተዋል፣ ሐዘናቸውንም ገልጸዋል ሲል ማህበረ ቅዱሳን ብሮድካስት አገልግሎት ገልጿል። ውድ ቻናላችን ቤተሰቦች ወዳችሁና ፈቅዳችሁ አብራችሁን ስለቆያችሁ ከልብ እያመሰግን ለሰዓቱ ያልናቸውን መረጃዎች በዚያ በቃን። በሌሎች መረጃዎች እስክንገናኝ ሰናይ ቀን